በአርጀንቲና ውስጥ ግን ትክክለኛ ወንድ ማን እንደሆነ ታውቃላችሁ? ሊሳንድሮ ማርቲኔዝ ነው ከልቡ ወንድ የተባለው ማለት ነው። ስለዚህ ሰውዬ አንዳንድ ሚስጥር እስቲ ልንገራችሁ እስከ መጨረሻው ስሙ። በአርጀንቲና ውስጥ ጓለጉዌስ በሚገኝ መጠነኛ ቤተሰብ ውስጥ ተወለደ። ማንም ሰው ከምንም ተነስቶ ምንም ነገር ላይ ደርስማ። ይህን ሰውዬ ወንድና ጠንካራ ያደረገው የሆነ ታሪክ አለ። እሱን ታሪክ ነው መነግራችሁ። ሊሳንድሮ ማርቲኔዝ በግንበኛው አባቱ ወላጅ አባቱ ህይወት ተመስርቶ ነበር እዚህ ደረጃ ላይ ደርሰው። አባቱና አያቱ ነበር ሊሳንድሮ ማርቲኔዝ ወደ ኳስ ህይወት በደንብ ዘልቆ እንዲገባ ያደረጉት። እንደኛ ሀገር በሉት የኛ ቻይልድሁድ አላ የልጅነት ውስጣችን። ሊሳንድሮ ማርቲኔዝም ገና በልጅነቱ በጨርቅ እየሰፋ ኳሶችን ይሰራ ነበረ። ቤት ውስጥ ዛፎችን እየቆራረጠ እንጨቶችን እየተከለ ጎል እየሰራ ይጮት ነበር። አያቱና አባቱ ግን ሁሌ ያምኑበት ነበር ማርቲኔዝ ትልቅ ደረጃ እንደሚደርስ። የማርቲኔዝ እናት ሲልቪና በፎቶ ላይ ያለችው ስትናገር እንግዲህ የቤታችን ምሰሶ ነበር ማርቲኔዝ ትላለች። ማርቲኔዝም እንደዚህ ይላል፣ እናቴ ሳሰስት ፍቅሯን እየሰጠች እየደገፈችኝ እዚህ አድርሳኛለች፣ ክብር ለሷ ይሁን። የማርቲኔዝ አባት ራውል ማርቲኔዝ በፎቶ ላይ ያለው ትልቅ የገንዘብ ችግር ስለነበረበት ቤተሰቡን ለማስተዳደር ማርቲኔዝም ለማሳደግ የቀን ስራዎችን ይሰራ ነበር። የማርቲኔዝ አመልም የተቀየረው እዚህ ጋር ነው ይባላል። እንግዲህ ኃይለኛና ቆራጥ ልጅ ነው ማርቲኔዝ። የ13 ዓመት ልጅ እያለ እንግዲህ ራውል ማርቲኔዝ አባቱ ወደ ግንባታ ስራ ይዞት ሄድ ነበር። አባቱ ስራ ሊሰራ ሲሄድ ማርቲኔዝን ይዞት ሄድ ነበር። በአባቱ አሰሪ ምክንያት ነበር ከሱ ጋር ተቃራኒ ሊሆኑ የሚሞክሩ ሰዎችን እንዳለ መጥላት የጀመረው። ቀደም እንዳልኳችሁ ማለት ነው የሰው ልጅ የሆነ ማንነት አለው። የዋም ቢሆንባችሁ ከኋላ የሆነ ታሪክ አለው። ማርቲኔዝም አባቱን ሲጨቁነው የነበረው ወይም በዛ ሰዓት አባቱ ተቀጥሮ የሚሰራበት የግንባታ ስራ ውስጥ ሲያስተዳድር ወይም ሲያሰራ ስራውን የነበረው ባሉካው የማርቲኔዝ አባት ላይ የሚያራምደውን ነገር አይተው ነበር ማርቲኔዝ ለሰው ያለው አመለካከት በትንሹም የተቀየረውና አግሬሲቭ ሆኖ የቀረው። ራውል ማርቲኔዝም ብዙ ጊዜ ይሄንን ባህሪውን እንዲያስተካክል ጠይቆት ነበር። በኳስ ህይወቱ ላይም ችግር እንደሚያመጣበት ሊያሳምነው ሞክሮ ይህ የኔ ማንነት ነው ማንም ቢላይ ምንም አይመስለኝም እኔ የስኬትን ጫፍ አያለው በዚህ ማንነቴ ብሎ አባቱ በሱ ላይ 100% እንዲተማመንበት ያደረገው ግን አድርጎታል እኮ የስኬት ደረጃ ላይ ደርሷል። ገና በ4 ዓመቱ የጀመረው የኳስ ፍቅሩ እንግዲህ ወደ ኡርኪዛና ወደ ሊባርታድ የተባሉት ክለቦች ውስጥ ገና በህፃንነቱ መጮህ ችሎ ነበር። ሊሳንድሮ ማርቲኔዝ ከሚያፈቅራትና እጅግ ከሚወዳት ሙሪ ሎፔዝ ጋር የመጀመሪያ ልጁ ሞለር ችሏል። ትዳር ላይ ባይሆንም ሳይጋቡ ነበር ልጅ ሞለር የቻሉት። ገና አርጉዝ ያለች ነበር እንደዚህ አይነት ፎቶ ኢንስታግራም ላይ ፖስት ማድረግ የጀመረው። ገና በ13 ዓመቱ በተቀረጸበት ነገር ነው አእምሮ ላይ በተቀመጠው ነገር ነው እንደዚህ ኃይለኛና አግሬሲቭ ሊሆን የቻለው። አርጀንቲኖች ለሁለተኛ ጊዜ የዓለም ዋንጫ የሚደግሙ ይመስሏቸዋል። እየዛቱ ነው ያሉት ማለት ነው። ይህ የብስራት ኤምኤክስ ቤት ነው። እንደዚህ አይነት ታዋቂ ሰዎችም ቪዲዮ እንዲሰራላችሁ የምትፈልጉት ካላችሁ ኮሜንት ላይ ጻፋችሁ። ይሄን አካውንት ፎሎ አድርጉ። ሌላ እንደዚህ አይነት ቪዲዮዎች የሚመጡላችሁ ቪዲዮ ላይክ እያደረጋችሁ ይመቻችሁ።